እውነቱን ልንገርሽ ዳጣ እህትሽ ነች። የዳጣ አባት እኔ ነኝ። አዎ እህትሽ ነች። ከእህቶቿ ጋር እንደ ባዳ እየኖረች ተሰቃየች። ማንሽ አጫውችኝ እንጂ ታዳክምኛለሽ። እኔ አንተ አጫዋች ነኝ እንዴ? ቁሞ ቀር ማን እንደኔ ያጫውትሻል? እንዴው ግን በይሰሞን እንዴው ሳያመኝ አይቀርም። እንዴት ከዚህ ምን ሆንክ? እንዴው ዝም ብሎ አንቺን ያሰኘኛል። እንዴ ማለት እንዴው ዝም ብዬ ተቀምጬ ለዛ ባይኔ ውል ትላለች። ምለ መኪናው ሻንጣ አለ እሱን ይዛልኝና ደሞ እንዳያ ጭንቅላት ላይ አርገ እንዳታመጣ መጎተቻ አለው። እንዴት እንዲያያ ማለት እንዴት? ኤክስኪውዝ ሚ አይ ገዚህ ያነጋገር ችግር ነው። ቶ በቃ እነዳጣ ያወርዱታል። እሺ ችግር የለም። ዋት ቆይ ማርሲ ሊቆጣኝ እየሞከረ ነው። ዘበኛ አይደል እንዴ? እና ዘበኛ ቦንስ ዘበኛ ሰው አይደለም እንዴ? ረጋሽ እንዴት ይነግረኝ ገዜ I'm sorry ማርቲ በጣም ተንዘላዝለሻል። ቆይ እንዴት የማንም የሰው ልጅ እዚህ my god ቻው በቃ ዋይ እንዴ መጣን ቾኮሌቱስ ትምህርት ቤት ይዘሽ ነው? እሺ በቃ ግን አክስቴንም ቻው በያታ። ኤቢ ደረጀን ታስጨንቀዋለች። እውነቱን ንገረኝ፣ ካንተ አፍ መስማት እፈልጋለሁ። እውነት ዳጣ የኔ እህት ናት ትለዋለች። ደረጀም አዎ እውነታው መስማት ትፈልጊያለሽ ይላታል። አዎ ዳጣ እህትሽ ናት። ዳጣ የአብራኬ ክፋይ ልጄ ናት። አባቷን አባዬ ብላ መጥራት እየተሸማቀቀች እህቶቿን እህቶቼ ብላ ለማቀፍ እየተሳቀቀች ያለች የአባትሽ ልጅ ዳጣ እህትሽ ናት ይላታል። አብጌል ማመን አቃታት። እንዴት በፍጹም ይህን ማመን አልችልም አባዬ፣ እንዴት አደርጋለህ? እንዴት በማየሌ ለማየሄ ይገባታል? እንዴት አደርግባታለህ? እያለች ስቅስቅ ብላ ታለቅሳለች። በቃ ተፈጠረ፣ ነገርኩሽ፣ ሌላ አዲስ ነገር የለም፣ ዳጣ እህትሽ ናት ብዬሻለሁ ብሎ እውነት ለመናገር ደረጀ ያለበት ሁኔታ እጅግ በጣም የሚያሳዝን ነው። ድራማ እውነት ለመናገር ድራማ ብቻ አይደለም፣ አንዳንዴ እውነት የሚመስል ነገር ነው እና በጣም አስተማሪም በጣም ደስ የሚልም ድራማ ነው። የሚያሳዝንም ደስ የሚል የሚያስተምርም ድራማ ነው ማለት ነው። እና ዳጣም በጣም የምታሳዝነው አባቴን በቃ አስበለውት ማለት ነው እያለች እያዘነች ከናታን ጋር አሁን አለቀልን ሁሉም ነገር። ኤቢ ለማየ ትናገራለች። ምንድን ነው የሚሻለን? ናታን ትለዋለች። ናታን ደግሞ አታስቢ፣ ምንም አይፈጠርም፣ ሌላ መፍትሄ እንፈልጋለን፣ አታስቢ ይላታል። አይ አባዬ ሁሉንም ነገር ይነግራታል አሁን። ስለዚህ ኤቢም አርፋ አትቀመጥም ትለዋለች። በቃ አትጨነቂ ያልኩሽ ይላታል ናታን። ደግሞ ከእህቴ አጠገብ የምትቀመጠውን ነገር አቁም እሺ፣ መጠጋጋት የለብህም ትላለች። አሁን ቢቀና በእህትሽ ትቀኛለሽ ምናምን እያለ ናታንም በጣም እንትን ይላታል ማለት ነው። ያው እሷ ግን ቀንታለች። ምክንያቱም ናታንን እህቷ እንደምትወደው ስለምታውቅ በጣም ቀንታለች ማለት ነው። አብጌል ለራሷ አሁን ሌላ ወጥመድ ውስጥ ገብታለች፣ ሌላ እንትን ውስጥ ገብታለች። አባቷን አናግራው ስትመጣ ኪችን ውስጥ ገብታ ለዛን እኔ የምልሽ ለዛ አባት አለሽ ስትላት አባቷን ስለሌለ ከፋት። ከዛም ግን እሺ አባት አይኖርሽ፣ ግን አባትሽ እናትሽ ከእናትሽ ውጭ ሌላ ልጅ ወልዶ ቢያመጣ ተገቢ ነው ትላታለች። አይ በጭራሽ ተገቢ አይደለም ትላለች። አዎ በጭራሽ ተገቢ አይደለም ብላ ተናዳ ትወጣለች። ኤቢ ለእናቷ ልትነግራት ወስናለች። ነገር ግን ፍራቻም አለባት። እናቴ አንድ ነገር ብትሆንስ ምናምን አይነት ነገር ለመናገር ለመወሰን በጣም ፈርታለች
ማለት ነው። የወይዘሮ ማርታ እህት ሞልቃቃ የሆነች መታለች ማለት ነው። እና ገዛኸኝ ገዜ በጣም አብሽቀዋለች። ገዛኸኝ ይባላለሁ እንዴት ነሽ ብሎ ሊያቅፋ ሰላም ሌላ ሲል ኤክስኩዝ ሚ እያለች እየተሞላቀቀች ማለት ነው። እና ሻንጣዬን አውረድልኝ ከመኪና ውስጥ ደግሞ እንዳህያ በጭንቅላትህ እንዳትይዘው መጎተቻለሁ ትለዋለች። እንዴት ማለት እንዳህያ ይላታል። ገዜም በጣም ተበሳጭቷል። ጋሽ ምን አይነት ነገር ነው ይላል። ተው ገዜ ችግር የለውም እኛ እና ብዬ ያወርዱታል። ሊቆጣኝ እየሞከረ ነው። ዘበኛ አይደል እንዴ ትላለች። ዘበኛ ሰው አይደለም እንዴ? እንዴት ማለት ይላታል ገዜ። ማርታም ምንም ደስተኛ አይደለችም። ደረጀም እንደዛ ሁሉም ደስተኛ አይደሉም። ጭራሽ ቤቱን በአንድ እግሩ እያቆመችው ነው ገና ከመምጣቷም። ከዛም ቁጭ ብላ ከማርታም ጋር እያወራች ቸኮሌት አመጣሽልኝ ትላታለች። ውሃ አምጥቼልሻለሁ። ምንድን ነው ያመጣሽልኝ ስትላት ቸኮሌት ለካስ አውቃ ነው። በኋላ ላይ ጅል እባክሽ እዛኔ አላመጣሁልሽ አምጥቼዋለሁ ለሰው ሰጠሁት ትላታለች። ውሃዬ በጣም ምስኪን ናት። በቢላ ብዬ ልግደላትና ከሆዷ ውስጥ ላውጣው እንዴ ቸኮሌቱን ትላለች ማለት ነው። የውሃ ጓደኛ በጣም ነው ያሳዘነችኝ እውነት ለመናገር እጅግ በጣም ማለት ነው። ምክንያቱም እንዴት እንዳደረገቻት ሰላም ልትላት ስትል እንዴት እንዳደረገቻት በጣም አንቋሸሸቻትና ሰላም ቢያት ጓደኛዬ ይዛ እንዴ ረሳሻት እንዴት ከሷ ከውሃ ጋር እኮ አብሮ ነው የተወለዱት ጓደኛሞች ናቸው። ማርቲ ግን በጣም ተንዘላዝለሻል። እንዴት ዝም ብለሽ የማነነብሽ ታስጠጊያለሽ ስትላት ተናዳ ትወጣለች። በጣም ነው ያሳዘነችኝ። ከሱ በላይ ደሷ በላይ ደግሞ ገዜ በጣም ነው ያሳዘነኝ። መዳጣም መጥተው ሲጠይቁት ምን ተፈጥሮ ነው ሲሉት በቃ ዝም ብላችሁ ግቡ አልኳችሁ አይደል እንዴ ይላቸዋል። ተናዷል። እንዴ ምንድነው የሆንከው? እነማዬ መጡ የማዬ እህት መጣች ስትል የእሷ እህት ናት ብሎ ሁሉ ይነግራቸዋል። አይ በቃ ተዋት እኔ አውቃታለሁ ከድሮ ጀምሮ ዝም በላት ምናምን እናትናደድ በቃ ይለዋል። ናታን መኪና ውስጥ እየወሰዳቸው የሆነ ቦታ የመዝናናት ከተማውን ለማየት ይዟቸው እየሄደም ይሄ ወንዱስ ማን ነው? ዝም ብለሽ ቤቱን የማለ ህፃናት እኮ ነው ያደረግሽው። ካልሆነ የእኛም ልጆች መጥተው እንግዲህ አንቺ ጋር ይኖሩ። በቃ የምትናገረው ቃላት እጅግ በጣም የሚዘገንን የሚያስጠላ ቃል ነበረ። ናታን እጅግ በጣም ተናዷል። ሰራተኛሽስ ቤትሽ ውስጥ አርግዛ ወልዳ ያለ ባል ስትወጣ የት ነበርሽ? እንዴት ዝም ትያለሽ? እንዴ ምን ማለት ነበረብኝ ስትላት ወንዶች ሁለት ፀጉር አውጥተውም ቢሆን አርፈው አይቀመጡም። ማርቲ ለምንድን ነው እንደዚህ የምትሆኙ? ለምንድን ነው ጥንቁቅ የማትሆኙ? ምናምን በቃ ያነጋገሯ እኔ እንደዛ አይነት ሰው በእርግጥ ድራማ ነው ግን አይቼም አላቅም ማለት ነው። እና ንግግሯ እጅግ በጣም ነበረ የሚያመው። ባሌን ለእኔ ተይልኝ ብላ ማርታም ትናደድባታለች። አብጌል ድጋሚ እህቴ ነች ወይ ብላ ከዳጣ ፊት ደረጀ ስታናግረው እህትሽ ናት ብሎ ጉዱን አፈርጦታል ማለት ነው። በቀጣይ ክፍል የምናየው ይሆናል። እስከዛ ግን ውድ ቤተሰቦቻችን ቻናላችንን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ።